ይህ የማቴዎስ መኮንን የቪዲዮ ቻናል ነው። ተከታታዮቼ እንደምን ከረማችሁ? በዛሬው የቪዲዮ ርዕሴ ላይ እንግዲህ የፍርሃት መንስኤዎችና መቋቋሚያ ዘዴዎች የሚለውን ርዕስ ይዤላችሁ ቀርቤያለሁ። እንግዲህ ከዚህ ቀደም ያቀረብኩት ያለፈው ቪዲዮ ርዕስ ለማስታወስ ያህል እንግዲህ በማህበራዊ መገለል፣ ብቸኝነትና ራስን መነጠል በእነዚህ ሶስት ጽንሰ ሀሳቦች ዙሪያ ያለውን አንድነትና ተመሳሳይነትን ለማብራራት ሞክሬያለሁ። እንግዲህ እነዚህ ሶስት ጽንሰ ሀሳቦች እንግዲህ አንደኛው ሶሻል አይሶሌሽን፣ ሁለተኛው ሎሊነስ፣ ሶስተኛው ደግሞ ሶሊቲዩድ ኦር ቢንግ አሎን የሚሉ ነጥቦች ነበሩ። እንግዲህ ወደ ዛሬው ርዕሳችን እንግዲህ ስንመጣ ፍርሃት በዕለት ተዕለት ህይወታችን ውስጥ እንግዲህ ከፍተኛውን ተጽዕኖ እያሳደረ በምንሰራው ስራና እንቅስቃሴ ውስጥ እንግዲህ ትልቅ እንቅፋት እየሆነ ያለ ችግር ነው። እንግዲህ ይሄ ፍርሃት ምንድነው? የፍርሃት መንስኤዎች ምንድናቸው? የፍርሃት አይነቶች ምንድናቸው? ፍርሃትን በምን አይነት መንገድ መቋቋም እንችላለን የሚለውን ነው እንግዲህ ዛሬ እንድንመለከት የመረጥኩት። እንግዲህ ፍርሃት በትርጉም ደረጃ ስንመለከት ፍርሃት አንድ ሰው ወይም ክስተት በህልውናችን ወይም በኑራችን ላይ አደጋ፣ ጉዳት ሊያስከትል ይችላል ብሎ በማሰብ ስንጀምር የሚፈጠር ደስ የማይል ስሜት ነው። እንግዲህ የፍርሃት መንስኤው እንግዲህ ሰው ወይንም ክስተት ሊሆን ይችላል። ይሄም እንግዲህ በህልውናና በኑሯችን ላይ አደጋን ሊያስከትል ይችላል ብለን ማሰብ በምንጀምርበት ጊዜ የሚፈጠር ስሜት ነው፣ ደስ የማይል ስሜት ነው። እንግዲህ ፍርሃት ተፈጥሯዊ ነው። በህይወት ላይ ተጽዕኖን የሚፈጥር ነገር ነው። ፍርሃት ከሰው ልጆች ጋር እንግዲህ ለብዙ ዓመታት የሰው ልጆች በዚህ ምድር ላይ ከኖሩበት ዘመናት ሁሉ አብሮ የቆየ ጥንታዊ የሆነ ስሜት ነው። ተፈጥሯዊ፣ በህይወት ላይ ተጽዕኖን የሚያሳድር እና ከሰው ልጆች መፈጠር ጋር አብሮ ረጅም ዘመንን ያስቆጠረ ስሜት ነው። ይህ ስሜት እንግዲህ ይህንን ስሜት የሚከታተል በአንጎላችን ውስጥ የሚገኝ አንድ ክፍል አለ። ይሄም ክፍል እንግዲህ አሚግዴላ ተብሎ ይጠራል። እንግዲህ ፍርሃት በሚፈጠርበት ጊዜ በሰውነታችን ውስጥ እንግዲህ ለዚህ ለተፈጠረው ደስ የማይል ስሜት እንግዲህ ምላሽ በመስጠት ረገድ ይህ በአንጎላችን ውስጥ የሚገኘው ክፍል አስተዋጽኦ ያደርጋል። ያም እንግዲህ በውጤቱ አንድ ሰውነታችን ወይም አካላችን ጉዳዩን እንዲጋፈጥ ወይም ከዚያ ስሜት እንድንሸሽ ያደርጋል። ፍርሃት በአይነቱ ስንመለከተው እንግዲህ የፍርሃት አይነቶችን እንግዲህ በሁለት ምድብ ነው የምንከፍላቸው። ባለሙያዎች የሚከፍሉት በሁለት ምድብ ነው። አንደኛው ትክክለኛና ምክንያት ያለው ፍርሃት ሲሆን ይሄም ሪያል ፊር ብለን የምንጠራው ነው። ሁለተኛው አይነት ፍርሃት ደግሞ በገሃዱ ዓለም የሌለና በሐሳባችን የፈጠርነው አይነት ፍርሃት ነው። ይሄም እንግዲህ ባለሙያዎች ኢምፖዝድ ፊር ብለው ይጠሩታል። ስለዚህ ፍርሃት በአይነቱ እንግዲህ ሁለት አይነት ነው። አንድ ትክክለኛ መንስኤ ያለው ምክንያት ያለው ፍርሃት ሲሆን፣ ሁለተኛው ደግሞ ኢምፖዝድ ፊር ሐሳብ ወለድ
ፍርሃት ነው። እንግዲህ ብዙውን ጊዜ በህይወታችንም ላይ እንግዲህ ትልቁን ተጽዕኖ እያሳደረ ያለው ይሄ ኢምፖዝድ ፊር ብለን የምንጠራው ነው። እንግዲህ ይህንን በምሳሌ ስንገልጽ እንግዲህ ምክንያታዊ ትክክለኛ የሆነ ፍርሃት እንግዲህ ለምንለውም በምሳሌ ለመጥቀስ ያህል የመኪና አደጋ፣ ተተናኳይ የዱር እንስሳት፣ የንብ ንድፊያ፣ በትምህርት ምዘና ፈተና መውደቅ ወይም እወድቃለሁ ብሎ መስጋት፣ ጦርነት፣ የተፈጥሮ አደጋዎች፣ እነዚህ ሁሉ እንግዲህ ፍርሃትን ሊፈጥሩ የሚችሉ ናቸው። ትክክለኛ የሆነ ምክንያት ያላቸው ሲሆን በሌላው አንጻር እንግዲህ ይሄ ልብ ወለድ ፍርሃት እንግዲህ ከምንለው ውስጥ በምሳሌ ለመጥቀስ ያህል እንግዲህ በከፍታ ስፍራ ላይ መቆም፣ እንግዲህ አንዳንድ ሰዎች እንደዚህ አይነት ስፍራ ላይ መቆም ከፍተኛ የሆነ የፍርሃት ስሜት በውስጣቸው ይፈጥራል። የአይጥ ፍራቻ እንግዲህ አይጥ ብቻም ሳይሆን ሌሎች ምንም አይነት በሰውነታችን ላይ በአካላችን ላይ ተጽዕኖ የማያሳድሩ እንስሳትን ሁሉ ፍራቻ፣ ይሄን እንግዲህ ምክንያት የለሽ የሆነ ፍርሃት ነው። በሰው ፊት ቆሞ ንግግር ማድረግ አለመቻል ወይም ደግሞ በሐሳብ ወለድ በሆነ መንገድ እንግዲህ ሊያመኝ ይችላል ብሎ መስጋት፣ ሰዎችን ሁሉ ሙሉ በሙሉ መጠራጠር፣ ሰዎች ሐሳቤን ሊረዱልኝ አይችሉም ብሎ ማሰብ፣ እነዚህ እንግዲህ የመሳሰሉት እንግዲህ ኢምፖዝድ ፊር ላልነው ጥሩ ምሳሌዎች የሚሆኑ ናቸው። ሰዎች በፍርሃት ስሜት ውስጥ በሚሆኑበት ጊዜ እንግዲህ ከሚያሳዩቸው ዋና ዋና ምልክቶች እንግዲህ ጥቂቶቹን ለመጥቀስ ያህል አንድ ሰው በፍርሃት ስሜት ውስጥ መኖሩን አመላካቾች ሰዎች በሚሰሩት ስራን ያለምንም እንከን ወይም 100% ከስህተት የጸዳ አድርጎ ለማከናወን ይሞክራሉ። እንግዲህ እንደዚህ አይነት ስራን በምንሰራበት ጊዜ 100% ከስህተት የጸዳ አድርጎ ለማከናወን የሚሞክሩ ሰዎች እንግዲህ በውስጣቸው የፍርሃት ስሜት ለመኖሩ አንዱ አመላካች ነው። ሰው በሚሰራው ስራ ውስጥ 100% ከስህተት የጸዳ ሊሆን አይችልም። ሁለተኛው ጠቋሚ ሁሉንም ጉዳዮች ከህግ አግባብ ብቻ ለመፈጸም መሞከር ነው። ሁሉንም ጉዳይ እንግዲህ ህግን ተከትሎ በህግ አግባብ ጉዳዮችን መፈጸም አግባብነት ያለው ትክክል ሆኖ ሳለ በአጠቃላይ ሁሉንም ጉዳይ ትንሹንም ትልቁንም ጉዳዮችንም ሁሉ እንግዲህ ከህግ አንጻር ብቻ የምንል ከሆነ እንግዲህ ይሄ አንዱ በውስጣችን ፍርሃት ለመኖሩ አንዱ ጠቋሚ ነው። ሌላው ሰዎች የሚሰሩትን ስራ በስራችን ሁሉንም ሰው ለማስደሰት መሞከር ነው። እንግዲህ አንዳንድ ሰዎች ሁሉንም ሰው ለማስደሰት ይሞክራሉ። ይህ እንግዲህ አንዱ ከሚያሳየን ከሚጠቁመን ነገሮች ውስጥ እንግዲህ አንዱ ምንድን ነው? በውስጣቸው ፍርሃት መኖሩን አመላካች ነው። እንግዲህ ሁሉንም ሰው ልናስደስት አንችልም። ስለዚህ እንግዲህ ይሄ ሁሉንም ሰው ለማስደሰት የሚደረግ ሙከራ እንግዲህ ሰውየው በውስጡ የፍርሃት ስሜት መኖሩን አንዱ አመላካች ነው። ሙሉ አይደለሁም ብሎ ማሰብ፣ በዚህም መንስኤነት ራስን መጠራጠር እንግዲህ ይሄም እንግዲህ ሰዎች በፍርሃት ስሜት ውስጥ መሆናቸውን እንግዲህ አንዱ አመላካች ይሄ ነው። በህይወታችን ውስጥ መወሰን የሚገቡንን ጉዳዮች እንግዲህ ሌሎች ሰዎች እንዲወስኑልን የምናደርግ ከሆነ እንግዲህ ይሄም አንዱ
ፍርሃት በውስጣችን ውስጥ ለመኖሩ አንዱ ጠቋሚ አመላካች ነው። ችግር ወይም እክል በሚገጥመን ጊዜ የምናደርገውን እንቅስቃሴ ወዲያውኑ ማቆም። እንግዲህ ሰዎች በውስጣቸው የፍርሃት ስሜት ካለ ትንሽም የሆነች እክል ችግር በሚገጥምበት ጊዜ እንግዲህ ወዲያውኑ የሚያደርጉትን እንቅስቃሴ ያቆማሉ። ይህም እንግዲህ አንዱ በፍርሃት ውስጥ መኖራችንን አመላካች ነው። በምናደርገው እንቅስቃሴ በሁሉም እንቅስቃሴያችን ውስጥ እንግዲህ በተደጋጋሚ ይቅርታ መጠየቅ። አንዳንድ ሰዎች እንግዲህ በሁሉም በሚሰሩት ስራ ላይ ሁሉ ይቅርታ ይላሉ። እንግዲህ ይሄም እንግዲህ አንዱ ጠቋሚ የፍርሃት ስሜት ውስጥ መሆናቸውን እንግዲህ ከሚያሳዩ ነገሮች ጠቋሚዎች ውስጥ እንግዲህ አንዱ ነው። እንግዲህ ፍርሃት ከፍተኛ የሆነ በህይወት ላይ ተጽዕኖን የሚያሳድር በመሆኑ ፍርሃትን እንዴት አድርገን ማስወገድ እንችላለን ለሚለው ጉዳይ እንግዲህ ባለሙያዎች የሚሰጧቸው እንግዲህ አንዳንድ መፍትሄ ሀሳቦች አሉ። ከነዚህ ውስጥ እንግዲህ አንደኛው የፍርሃት መንስኤውን በሚገባ መመርመርና በምክንያት መቀበል ነው። እንግዲህ ፍርሃቱን የፍርሃት ስሜት በምንድን ነው የተከሰተው ብሎ መንስኤውን በሚገባ መመርመር ያስፈልጋል ማለት ነው። ፍርሃት ለፈጠረው አሉታዊ ስሜት ፈጥኖ በችኮላ ምላሽ አለመስጠት ነው። አንዳንድ ጊዜ በፍርሃት ስሜት ውስጥ ሰዎች በሚሆኑበት ጊዜ እንግዲህ ተቻኩለው አንዳንድ እርምጃዎችን ይወስዳሉ። ይህ ሁኔታ እንግዲህ ለትልቅ ስህተት ሊዳርግ ይችላል። ስለዚህ በፍርሃት ስሜት ውስጥ ፍርሃት በፈጠረው አሉታዊ ስሜት መነሻነት እንግዲህ በችኮላ ምላሽና መፍትሄ አለመስጠት፣ ጉዳዩን በእርጋታ መመርመር ያስፈልጋል ማለት ነው። በፍርሃት መንስኤ ዙሪያ እንግዲህ ራስን ማስተማር ነው። እንግዲህ ባለሙያዎች እንግዲህ ፍርሃትን አንዱ መከላከያ ዘዴ ፍርሃት ስሜትን ማስወገጃው መንገድ እንግዲህ አንዱ በፍርሃት ዙሪያ ላይ እንግዲህ ለራስን ማስተማር፣ ለራስ ግንዛቤን መፍጠር አስፈላጊ እንደሆነ ይጠቁማሉ። የፍርሃቱ መንስኤ ዙሪያ ላይ እንግዲህ አንዳንድ ጊዜ ፍርሃት ስሜት ሲሰማን ይህንን ጉዳይ ለማስወገድ እንግዲህ ከቅርብ ወዳጅ ወይም ጓደኛ ጋራ መወያየት ነው። እንግዲህ በዛ በተሰማን ጉዳይ ላይ እንግዲህ ከቅርብ ወዳጅ ከጓደኛ ጋራ መወያየት ይሄም አንድ የመፍትሄ እርምጃን እንደሆነ ባለሙያዎች ይመክራሉ። ሌላው ከፍርሃቱ ወይም የመረበሽ ስሜት ባሻገር ስኬት ወይም ድል እንዳለ መገንዘብ ነው። እንግዲህ አንዳንድ ጊዜ በፍርሃት ስሜት ውስጥ በምንዋጥበት ጊዜ እንግዲህ ይህ የፍርሃት ስሜት ከኛ ጋራ ለረጅም ጊዜ አብሮ እንደሚኖር አድርገን እናስባለን። ስለዚህ ይህ ስሜት ጊዜያዊና ሊያልፍ የሚችል መሆኑንም መገንዘብ ያስፈልጋል ማለት ነው። በመጨረሻም ፍርሃት ወይም የስጋቱን ግዝፈት መጠን በሚገባ በመመርመር ፍርሃቱ የሚያስከትለውን የመጨረሻ ውጤት እንግዲህ አንዳንድ ጊዜም እንግዲህ በጸጋ መቀበል ያስፈልጋል። ስለዚህ የዘርፍ ባለሙያዎች እንግዲህ የፍርሃት ስሜት በሚሰማን ጊዜ እንግዲህ መንስኤውን በሚገባ መመርመር፣ ራስን በፍርሃት ዙሪያ ላይ እንግዲህ ለራስ ግንዛቤን መፍጠር፣ ከቅርብ ወዳጅ ጋራ በመወያየት ይህንን የፍርሃት ስሜት ለማስወገድ መሞከር አስፈላጊ እንደሆነ ይመክራሉ። እንግዲህ ለዛሬው በዚህ ርዕስ ላይ እንግዲህ ይህን ያህል ሀሳብ ከተለዋወጥን በሚቀጥለው ቪዲዮዬ ላይ እንግዲህ በሌላ አዲስ ርዕስ ይዤ ለመቅረብ እሞክራለሁ። ሰላም ሁኑ። አመሰግናለሁ።